ክቡር መግዛሪ እጅግ የተወደዳችሁና የተከበራችሁ በክርስቶስ ደም የተዋጃችሁ ቅዱሳን በኢትዮጵያና ከኢትዮጵያ ውጭ ዓለም ያላችሁ በክርስቶስ ደም የተዋጃችሁ ሁላችሁ በያላችሁበት ምድር በያላችሁበት ሀገር ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። በረከት ለእናንተ ይሁን። እኔ ወንድማችሁ ፕሮፌሰር ፓስተር መገዱ ከኢትዮጵያ ግሎባል ኮቨናንት ቸርች ሚዲያ ዛሬ በጣም ወሳኝ የሆነ የመጽሐፍ ቅዱስ ክፍል ላካፍላችሁ ወደድኩት። እናንተ ተከታተሉ። የትንቢተ ኤርምያስ ምዕራፍ 20 ከቁጥር 10 ያለው ክፍል አነባለሁ። የብዙ ሰዎችን ስድብ ሰምቻለሁ፣ ማስፈራራትን ከቦኛል። መውደቅን የሚጠብቁ የሰላሜ ሰዎች ሁሉ ምናልባት ይታለል እንደሆነ እናሸንፈውም እንደሆነ እርሱንም እንበቀል እንደሆነ ክሰሱት፣ እኛም እንከሷለን ይላል። የማካፍላችሁ ዋናው ርዕስ የቃል ኪዳን ሕዝብን እግዚአብሔር አይጥልም። ስለ ቃል ኪዳን ሕዝብ እግዚአብሔር ይዋጋል የሚለውን ሐሳብ በሁለት ሐሳብ እያንዳንዷን ክፍል ለእናንተ ለማድረስ ወደድኩት። እግዚአብሔር ለቃል ኪዳን ሕዝብ ይዋጋል። እግዚአብሔር የቃል ኪዳን ሕዝብን አይጥላቸውም። ሰዎቹ እዚህ ቦታ ላይ አንድ አስደናቂ ነገር ያየሁት ምንድን ነው? ስድብን ሰምቻለሁ፣ ማስፈራራትም ከቦኛል፣ መውደቅንም የሚጠብቁ ይላል። አንዳንድ ጊዜ ሰዎች ያስፈራራሉ፣ መውደቅን ይጠብቃሉ፣ ይከባሉ፣ ይከሳሉ። ይወድቅ እንደሆነ ብሎ ክስ ይጀምራሉ። እንደውም የሰላም ሰዎች ያልካቸው አንቺ የሰላም ሰው ነው ያልሽው ክስ ይጀምራሉ፣ ይሰድባል። የብዙ ሰዎች ስድብን ሰምቻለሁ ይላል። አንዳንዶቹ ይሰድባሉ፣ አንዳንዶቹ ያዋርዳሉ፣ አንዳንዶቹ ለክፋት ደግሞ ይከባሉ፣ ከበው ይይዛሉ፣ ይከባሉ ይላል። መውደቅንም የሚጠብቁ የሰላም ሰዎች ምናልባት ይታለል እንደሆነ እናሸንፈውም እንደሆነ እርሱን እንበቀል እንደሆነ ክሰሱት፣ እኛም እንከሷለን ይላሉ። ለመበቀል የሚከሷል። የወዳጆች ክስ ያስጨነቃችሁ አላችሁ። የወንድሞቻችሁ ክስ ያስጨነቃችሁ አላችሁ። የእህቶቻችሁ ክስ ያስጨነቃችሁ አላችሁ። አብሮ የሚያመልኩት የክርስቲያኖች ክስ ያስጨነቃችሁ አላችሁ። ምናልባት አንተን ለመበቀል አንቺን ለመበቀል የሚከታተሉ እንዳሉ ታስታውሻለሽ። ሊበቀሏቸው የሚገቡ እንዳሉ ታስታውሳለህ። እንበቀል ዘንድ ክሰሱት። ሊበቀሉት ለመክሰስ የሚዘጋጁ ባልሰራኸው ነገር፣ ባላደረግሽው ነገር፣ ምንም ባላሰብከው ነገር፣ ባላደረግከው ነገር ለመክሰስ ሊበቀሉ ከምትሄድበት መንገድ ለማሰናከል፣ ከምታገለግለው አገልግሎት ለማሰናከል፣ ከያዝከው ራእይ ለማሰናከል ስንቶቹ አንተን አንቺን እየተከተሉ እንዳሉ ታውቂያለሽ። ግን ለቃል ኪዳን ሰው እግዚአብሔር ይዋጋል። ግን የቃል ኪዳን ሰውን እግዚአብሔር አይጥልም። ለቃል ኪዳን ሕዝብ እግዚአብሔር ይዋጋል። ለቃል ኪዳን ምድር እግዚአብሔር ይዋጋል። የቃል ኪዳን ሕዝብን እግዚአብሔር አይተውም። የሚሰድቡ ተሳዳቢዎች እየሰደቡ እያገለገላችሁ አላችሁ። የሚከቡ እየከበቡ እየተከበባችሁ የምታገለግሉ ወንድሞችና እህቶች እግዚአብሔር የከበቡት እያሉ ስላንተ ተዋግቶ አንተና አገልግሎትን ያድናል። ስለ አንቺ ተዋግቶ አንቺና ቤተሰብሽን ያድናል። አንተና ስራህን ተዋግቶ እግዚአብሔር ስለ አንተና ስለ ስራህ ተዋግቶ ስለ ቢሮዬ ተዋግቶ እግዚአብሔር ያድናል። አንተ የቃል ኪዳን ወንድም
በክርስቶስ ደም የተዋጃችሁ በክርስቶስ ደም ቃል ኪዳን ያላችሁ እህቶች፣ ወንድሞች፣ ቤተሰቦች እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ያድናችኋል። አዎ እዚህ ሊበቀሉ የሚፈልጉ አሉ ይላል መጽሐፍ ቅዱስ። እዚህ ለመክሰስ የሚፈልጉ አሉ። መውደቅህን ውድቀትን ለማየት የሚናፍቁና የሚጠብቁ አሉ። እግዚአብሔር ግን ከክሳቸው ያድንሃል። እግዚአብሔር ግን አንተ ከምትወድቅበት ያድንሃል። አንቺ ከምትወድቅበት አንቺን ያድንሻል። አንቺ የቃል ኪዳን ሴት፣ አንተ የቃል ኪዳን ወንድም፣ እናንተ የቃል ኪዳን ቤተሰብ፣ እናንተ የቃል ኪዳን ሕዝቦች እግዚአብሔር ለቃል ኪዳን ሕዝብ ይዋጋችሁ። እግዚአብሔር የቃል ኪዳን ሕዝብን ያድናችኋል። ቁጥር 11 እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከእኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉም፣ አይከናወንላቸውም። በጽኑ እፍረትም ያፍራሉ፣ ለዘላለም በማይረሳ ጉስቁልና ይጎሳቆላሉ ይላል። አያችሁ እግዚአብሔር እንዴት ስላንተ እንደሚዋጋ፣ እግዚአብሔር እንዴት ስላንቺ እንደሚዋጋ፣ እግዚአብሔር ስለ ሕዝቡ እንዴት እንደሚዋጋ 11ኛው ቁጥር ላይ እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከእኔ ጋር ነው ይላል። ወንድሞቼ ተሳዳቢዎች ይኑሩ እንጂ እግዚአብሔር ካንተ ጋር ይሁን። ሊበቀሉ የሚፈልጉት ይኑሩ እንጂ እግዚአብሔር ካንተ ጋር ይሁን። እግዚአብሔር ካንቺ ጋር ይሁን። ለመበቀል ከተዘጋጁት እጅ እግዚአብሔር ያድንሃል። ያንተን ውድቀት ከሚጠባበቁ ሰዎች እግዚአብሔር ያድንሃል። አንቺን ያድንሻል። እግዚአብሔር ያድናል። እንደ ጨካኝ ከእኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉም፣ አይከናወንላቸውም። በጽኑ እፍረት ያፍራሉ፣ ለዘላለም በማይረሳ ጉስቁልና ይጎሳቆላሉ ይላል። ይሰናከላሉ፣ አይሳካላቸውም ይላል። በጌታ በኢየሱስ ክርስቶስ ያንተን ውድቀት ለሚጠብቁት አይሳካላቸው። ያንተን ውድቀት ለሚጠብቁት አይሳካላቸው። አንተን ለመክሰስ አንቺን ለመክሰስ ለሚዘጋጁ አይሳካላቸው። በኢየሱስ ክርስቶስ አይቀናላቸው፣ አይሳካላቸው ይላል። በኢየሱስ ክርስቶስ አይቀናላቸው። አንተን ለመክሰስ ለሚዘጋጁ፣ አንቺን ለመክሰስ ለሚዘጋጁ፣ ከሚሄድበት መንገድ ለማሰናከል፣ ከአገልግሎት መንገድ ለማሰናከል፣ ከእድገት መንገድ ለማሰናከል፣ አንተን ለመክሰስ ከሚዘጋጁ እግዚአብሔር ያድናችሁ። እግዚአብሔር አይሳካላቸው ይላል። መጽሐፍ ቅዱስ አይከናወንላቸው ይላል። በጉስቁልና ይጎሳቆላሉ ይላል። አቤት አቤት አቤት! በማይረሳ ጉስቁልና ለዘላለም ይጎሳቆላሉ ይላል። በማይረሳ ጉስቁልና እግዚአብሔር ያጎሳቁላችኋል። ስለዚህ የቃል ኪዳን ሕዝብ ሆይ በጌታ በኢየሱስ ክርስቶስ በእግዚአብሔር ለዘላለም ታምናችሁ ኑሩ። እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንቺ ይዋጋል። እግዚአብሔር ስለኔ ይዋጋል። እግዚአብሔር ስለ አገልግሎቴ ይዋጋል። እግዚአብሔር ስለ ቤቴ ይዋጋል። ስለ ልጆቼ ይዋጋል። እግዚአብሔር ስላንተ ይዋጋል። ስለ ልጆች ይዋጋል። ስለ ስራ ይዋጋል። እግዚአብሔር ከሳሾችን ግን ለዘላለም ያጎሳቁላችኋል። በማይረሳ ጉስቁልና ይጎሳቆላሉ ይላል። አይሳካላቸው፣ አይከናወንላቸው ይላል። እቅዳቸው አይከናወንም። በኢየሱስ ክርስቶስም ለቃል ኪዳን ሕዝብ እግዚአብሔር ይዋጋል። አሜን ብላችሁ ጻፉ። እግዚአብሔር ከእናንተ ጋር ይሁን። እንደ ኃያልና እንደ ጨካኝ እግዚአብሔር ከአንቺ ጋር ይሁን። እንደ ኃያልና እንደ ጨካኝ እግዚአብሔር ከአንተ ጋር ይሁን። እግዚአብሔር እንደ ኃያልና እንደ ጨካኝ ከእናንተ ጋር ይሁን። ወዳችኋለሁ። ለወንድማችሁ ፕሮፌሰር ፓስተር በግዱ ላይ ግሎባል ኮቨናንት ቸርች ሚዲያ ተባረኩልኝ ከኢትዮጵያ ወዳችኋለሁ። ይህን ቃል ለጓደኞቻችሁ ሼር አድርጉ፣ ለቤተሰቦቻችሁ ሼር አድርጉ። በጌታ በኢየሱስ ክርስቶስ ወዳችኋለሁ። ተባረኩ፣ ተባረኩ። የቃል ኪዳን ሕዝብ እግዚአብሔር አይጥልም። የቃል ኪዳን ሰው እግዚአብሔር አይተወኝም በሉት። እግዚአብሔር አይተወኝም፣ እግዚአብሔር አይጥለኝም በሉት። አንቺ እህቴ፣ አንተ ወንድሜ ተስፋ የቆረጣችሁ በምንድን ነው? የት አካባቢ ነው? በምን ምክንያት የቆረጣችሁ ተስፋ? እግዚአብሔር አይጥልሽም፣ እግዚአብሔር አይጥልም። እንደዚህ ብላችሁ ጻፉ። እግዚአብሔር አይጥለኝም በሉት። እግዚአብሔር አይጥለኝም በሉት። እግዚአብሔር አይጥለኝም በሉት። እግዚአብሔር ስለኔ ይዋጋል በሉት። እግዚአብሔር ስለኔ ይዋጋል በሉት። እግዚአብሔር ስለኔ ይዋጋል፣ ስለ ቤቴ ይዋጋል፣ ስለ ልጆቼ ይዋጋል በሉት። እግዚአብሔር ስላንቺ ይዋጋል፣ እግዚአብሔር ስላንተ ይዋጋል። እግዚአብሔር ያድንሃል፣ እግዚአብሔር ያድንሃል። ሃሌሉያ